ሰላም እንዴት ናችሁ? ይህ በፎቶ የምትመለከቱት ወንድማችን እንደለመደው ሊቢያ ባህር ላይ አሁንም ወንድሞቻችን መብላቱን አላቆመም። በጣም ልብ በሚሰብር ሁኔታ፣ በጣም በሚያሳዝን ሁኔታ በዚህ 3 ቀንና 4 ቀን የተከሰተው ነገር በጣም የሚያሳዝን ነገር ነው። ወንድማችን ለገሰ ኮሬም ከነዛ መካከል አንዱ ነበር። እንግዲህ ፈጣሪ ያለው ነገር ሆነና ወደማይቀርበት ዓለም ተሸጋግሯል። በጣም ልብ የሚሰብር ነው ወንድማችን፣ በጣም የሚያሳዝን፣ በጣም ምን እንደምላቸው አላውቅም። ብቻ ለበላው ቤተሰቦቹና ለወዳጅ ለዘመዶቹ ነፍስ ማር ማለት ነው የምፈልገው። እንዲሁም ለመላው ኢትዮጵያውያን በተለይ ጀልባው ላይ አብዛኛው ኢትዮጵያውያን እንደነበሩ ነው መረጃው የሚያሳየው እና አብዛኛው ኢትዮጵያውያንም ለመላው ኢትዮጵያውያን ለቤተሰቦቻቸው፣ ለወዳጅ ለዘመዶቻቸው ነፍስ ይማር